ይጠንበለል የኔ ጀግና፣ ዛሬ ደግሞ ፈገግታሽ ማረከኝ። በእውነት ፈገግ በይ ዛሬ። ኤፍሬምን ልክ ነገረችው። በቃ ዝም አለ። በቃ ከዚህ በኋላ እኔ አልችልም አለ። ከዚህ በኋላ ባለሽበት ሆነሽ ካጎንሽ እሆናለሁ። ከዚህ በኋላ ምንም ልልሽ አልችልም። ውሳኔሽን ምንም ልቃወምሽ አልችልም ከዚህ በኋላ ነው ያለው ኤፍሬም ዛሬ ማለት ነው። የምሬ ነው የምላችሁ። በቃ ልቃወምሽ የምችለው አንድም ነገር የለም። ስለዚህ ብቻ ግን ከጎንሽ እሆንልሻለሁ፣ ተጎንሽ አሁንም ቢሆን ነገም ቢሆን አለሁልሽ ነው ያላት ዛሬ ሩታዬ። እሷ ደግሞ በቃ አምሮባታል። እውነቴን ነው የምላችሁ የኔ ቆንጆ ምር ብሎባት ፈገግ ብላ ነው ዛሬም ደግሞ የመጣቸው። በጣም ነው ደስ የሚለው እንደዚህ ፈገግ ብለሽ ስትመጪ። ብዙ ያንቺን ክፋት ብዙ ተከፍተሽ እንድትመጪ ብዙ ሰው ይፈልጋል። ገባሽ እና እንደዚህ ፈገግ ብለሽ በመምጣትሽ እኔ ራሱ ደስታ ይሰማኛል። እውነት ለመናገር የውስጥን የሚያይ የለም እና ከላይ ፈገግ ብለሽ በመምጣትሽ እኔ ሁሌም ቢሆን ደስተኛ ነኝ። እውነት ለመናገር ሰላም፣ እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ። አለም ላይ እንደዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። እንግዲህ ዛሬ ጠንበለሏን ይዤላችሁ መጥቻለሁ። ጨረቃዋን፣ ጠንበለለዋን፣ ቆንጅየዋን ሩታዬን ማለት ነው። ዛሬ ደግሞ ፈገግታዋ ዋው ትላላችሁ። ፈገግታዋ ዛሬ በፈገግታ በቃ እንዲህ ነው ሁን ያለው ይሆናል። አንድ ቀን ሁን ያለው ነው የሚሆነው። ፈጣሪ የፈቀደው ፈጣሪ ያለው እሱ ያለው ነው የሚሆነው። የምሬ ነው የምላችሁ እና ኦማይ ጋር ብያለሁ። ይመችሽ ሩታዬ፣ ምር ብሎብሻል። ደግሞ መውለጃሽም እየደረሰ ነው መሰለኝ የኔ ቆንጆ። ሁለዚህ መምር ይባልብሽ እና ዛሬ ኤፍሬም እንግዲህ በቃ ልገፋሽ አልችልም፣ ምንም እምልሽ ነገር አይኖረኝም ነው ያለው። ምክንያቱም ያው እንግዲህ የራሱን ወንድሙን ነገር ያውቃል እሱ ጠንቅቆ። ገባችኋ? ጠንቅቆ ስለሚያውቅ ምንም ልልሽ አልችልም ነው ያላት። እሷ ደግሞ ይሄን ውሳኔ 2 ቀን 3 ቀን አይደለም የወሰንኩት፣ 4 ወር 5 ወር አስቤበት ነው። ዝም ብዬ አይደለም አይኔ ጨፍኝ አይደለም ይሄ ውሳኔ ልወስን የተነሳሁትና ይሄ ውሳኔ የቆየ ውሳኔ ነው። የ2 ቀን የ3 ቀን አይደለም ነው ያለችው። እንግዲህ ለማንኛውም ሩታዬ ፈጣሪ ይጠብቅሽ፣ ይመችሽ፣ በሰላም ውለጂ። ይሄን ነው የምለው። ፈጣሪ አንድ ትሆናላችሁ ካላችሁ በየትም ብሎ በየትም ትገናኛላችሁ። ይሄን ፈጣሪ ሲፈጥራችሁ አንቺ እሱ ነሽ እሱ ያንቺ ነሽ ካለ ቢቆይ ትገናኛላችሁ ብዬ ነው የማስበው። ፈጣሪ ካለ ማለት ነው። እሱ ካልፈቀደ ደግሞ የሚሆን ነገር የለም። እሱ ከፈቀደ ግን ሁሉም ነገር ይሆናልና እንግዲህ ሁሉንም አብረን የምናይ ይሆናል። ግን ዛሬ ደግሞ የበለጠ ፈገግታዋ መለስ ብሎ ስላየሁት እኔ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። ሩታዬ ሁሌም በፈገግታ በደስታ በሳቅ ስትመጪ በቃ እኛ እህቶችሽ ደስ ይለናል። እውነት ለመናገር ጎበዝ ነሽ። አሁን ላይ ባየሁብሽ ነገር ሁሉ ጠንካራ ጎበዝ ብርቱ ሴት እንዲሆን ሻቃለሁ። ጎበዝ ነሽ በጣም የሚባል በላይ። በቃ የሚፈልገው ይሄ ነው፣ መሆን ያለበትም ይሄ ነው። ይሄ ቆንጆ ሁሌም ቢሆን ፈገግ በይ፣ ሳቂ፣ ይመችሽ። ይሄ ነው የምለው። እና ዛሬ እንግዲህ ይሄን ልላችሁ ነው የመጣሁት። ብቻ ደስ ብሎኛል። ፈገግታዋ ደስ ሲል ፈገግታዋ የኔ ሳቂታ ማለት ነው። ድሮም ቆንጅዬ ናት፣ አሁንም ቆንጅዬ ናት ሩታዬ። ምንም ይወጣላት ነገር የለም ማለት ነውና ሁሉም ነገር የሚሆነው ፈጣሪ ሲፈቅድ ነውና እግዚአብሔር ይጠብቃት ነው የምለው። እንግዲህ ሀገር አልሄደችም መሰለኝ፣ ጉራጌ ሀገር አልሄደችም መሰለኝ። እኔ ቆንጆ ወደ እናቷ ጋር አልሄደችም መሰለኝ መስቀል ነው። እሷም አዲስ አበባ ነው መሰለኝ ያሳለፈችው ማለት ነው። ለማንኛውም እንደዚህ ስላዩ አዲስ ስላለኝ ይሄን ቪዲዮ ይዤላችሁ የመጣሁት። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሀሳብ አስተያየታችሁን ስጡ። እንግዲህ የቆንጅየዋ ፋሚሊዎች ማለት ነው። ማንም ሰው አብረሽና ሩታ እንዲለያዩ የሚፈልግ ያለ ሰው አይመስለኝም። እኛ እንዲህ ቢሆኑ ነው የምንፈልገው፣ ነገር ቢሆን ዛሬም። ግን ደግሞ እሱ መሰብሰብ አለበት፣ መሰተር አለበት፣ ወንድ መሆን አለበት። አለቀ። ይሄ ነው ትዳር ማለት፣ ቀልድ አይደለም። ትዳር ማለት የእናትን ቤት ትቶ ወደ ባል ቤት መሄድ ነው አይደል? ስለዚህ እናቷን ቤት ሁሉ ነገር ትታ እኮ ነው ወደ እሷ አርግፋ ሄደችው።
ያ ደግሞ ትዳር ማለት ትርጉሙን ታላወቀ የሚያውቅ ሰው ያስረዳው። ይሄን ነው የምለው። ለማንኛውም ይሄን ለማለት ነው። ቪዲዮ አላስረዝምባችሁም። እወዳችኋለሁ። መልካም ቆይታ ይሆንላችሁ። ባይ ባይ። አመሰግናለሁ። ሰላም አምሹልኝ።